እኛም ሙስሊሞች ወደዚህ ጥሪ ስናደርግላችሁ በጣም ቀላል በጣም ግልጽ የሆነ ቃል ነው። ለማንም የማይከብድ ለህፃን ልጅ የማይከብድ ለአዛውንቶች የማይከብድ ለማንም ያልተወሳሰበ ግልጽ የሆነ መልእክት ነው። እሱ ምንድነው? ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ፣ ህዝቦች ሆይ አላህን በብቸኝነት አምልኩ፣ ከአላህ በስተቀር በእውነት የሚመለክ አምልኮ የሚገባው አካል የለም ነው። ኢስላም ማለት በአማርኛ ቋንቋ ለአንድ ፈጣሪ እጅ መስጠት ነው። ነቢያቶች ለአንድ ፈጣሪ እጅ ሰጥተዋል፣ ሙስሊሞች ነበሩ ማለት ነው። ሌላ ትርጉም የለውም። የአማርኛውን ቋንቋ ለአንድ ፈጣሪ እጅ የሚሰጡ የሚለውን ስትተረጉሙት ምን ይሆናል? በአረብኛ ሙስሊም ይሆናል። ስለዚህ ሙስሊም ማለት የሁሉም ነቢያቶች እምነት ነበረ። እስልምና መሰረቱ ምንድነው ካላችሁ አንድ አምላክን ማምለክ ነው። እኛ የምናመልከው ጨረቃን አናመልክም።